ኦኬ ጋይስ መጀመሪያ ፓርት ዋን ላይ ዳታቤዝ እንዴት ክሬት እናደርጋለን፣ ከዛ ቴብል ክሬት ማድረግ እና ዳታን ኢንሰርት ማድረግን አይታችኋል። በዚህኛው ላይ ዳታቤዝ ክሬት ካደረግን በኋላ ከአንድ ቴብል በላይ ሊኖር ይችላል። ሁለት ቴብል እንዴት ክሬት እናደርጋለን፣ በእነሱ ውስጥ ሪሌሽንሺፕ ካለ መስራት ብንፈልግ እንዴት አድርገን እንሰራለን የሚለው ነው። ለኤግዛምፕል ሁለት ቴብል እዚህ ጋር አዘጋጅቼ ያለው ዲፓርትመንት ቴብል ከላይ በኩል አለ፣ ከስር ስቱደንት ቴብል አለ ማለት ነው። ዋና ዓላማው ሪሌሽንሺፕ ላይ እነዚህ ዲፓርትመንት ስቱደንት ቴብል እና ዲፓርትመንት ሁለቱን ለማገናኘት እንዴት አድርገን እናገናኛለን። መጀመሪያ የሚቀድመው ቴብል ነው። ቴብል ክሬት እናድርግና ከዛ እንመለሳለን። ከዛ አፕሊኬሽናችሁን ኦር አክሰስ ትከፍታላችሁ። ዳታቤዝ አክቹዋሊ ክሬት አድርጌ ነበር። አሁን ቴብል ነው የሚቀረው። ሁለት ቴብል ነው ያለን። አንደኛው ስቱደንት ቴብል ነበር። ሁለተኛው ክሬት ቴብል፣ ራይት ክሊክ ኦን ዩር ቴብል ዜን ሴቭ ዲፓርትመንት ቴብል። ሁለት ቴብላችን ክሬት አድርገናል እንደምታዩት። ዚን አሁን ቴብላችን እዚህ ጋር አሁን እንዳያችሁት አድርገን ስቱደንት ቴብል ላይ እዚህ ጋር ስቱደንት አይዲ አለ፣ ኔም፣ ኤጅ፣ ሴክስ፣ አድሚሽን፣ ሬጉላር፣ ዊኬንድ ምናምን እንላለን። በዚህ መሰረት ክሬት እናድርገው። እንዴት እንደዛ እናስመስል። ቴብላችሁን ኦልሬዲ ክሬት አድርጋችኋል። ዜን ራይት ክሊክ ኦን ዩር ቴብል ዜን ዲዛይን። ቴብላችሁ ምን መምሰል አለበት እዚህ ጋር ዲዛይን ታደርጋላችሁ ማለት ነው። መጀመሪያ ስቱደንት አይዲ፣ ከዛስ ምን አለ ስቱደንት ኔም አለ፣ ስቱደንት ኔም አለ። ቀጥሎ ምን አለ ኤጅ፣ ሴክስ፣ አድሚሽን። ኤጅ፣ ሴክስ፣ አድሚሽን። ኦኬ ዜን ቀጥላለችው ምንድናት የሚለውን በኋላ ምናት ይሆናል። ኦኬ ከዚህ በኋላ ሴቭ ዜን ቴብላችሁን ልትገቡ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አውቶ ላይ ነው ሴት የተደረገው። ቴብላችሁ ላይ ደግሞ ምንድነው የሆነው እዚህ ጋር S01 02 እየተባለ ተሰጥቷል። ኤስ ቴክስት ነው። ስለዚህ መጻፍ ስንፈልግ ቴክስት ማድረግ አለብን። እንደገና ዲዛይን አርጋችሁ ባለበት ዳታ ታይፑን እዚህ ጋር ቴክስት ታደርጋላችሁ ማለት ነው። ኤጅ ነምበር አክቹዋሊ ታደርጉ ትችላላችሁ። ከዛ ሴቭ ቴብላችሁ መክፈት ዚን S01 አበበ ኤጅ 21 ኤም አድሚሽን ሬጉላር ኦኬ S02 አልማዝ ኤፍ ዊኬንድ S03 ታከለ ሬጉላር ኦኬ ጨርሻለሁ። አራት ተማሪ ተመዝግቧል። አሁን ሀሳባችን ምንድነው? ሁለቱን ቴብሎቹን ለማገናኘት ነው። ተማሪ ሲመዘገብ ዲፓርትመንቱን እየመረጠ እንዲመዘገብ ነው የፈለግነው። እዚህ ጋር ተመልከቱ። ዲፓርትመንት አለ፣ ዲፓርትመንት አይዲ እና ሶስት ዲፓርትመንቶች አሉት። ከዛ ይሄን እንዲመርጥ
የዲፓርትመንታቸውን አይዲ ሲመርጡ እዚህ ጋር መስጠት አለባቸው ማለት ነው። እንበልና ይሄ ልጅ አይሲቲን ቢመርጥ አይሲቲ 01 የአይሲቲ ዲፓርትመንት ኮድ ፊልድ አፕላይድ ላይ ይሄን እጽፋለሁ ማለት ነው። ኦኬ በዛ መልክ እናስተካክለው። እዚህ ጋር ትመጣላችሁ። ስለዚህ ለዚህ ሀሳብ ሲሆን ይሄ ምን ታደርጋላችሁ? እንደገና ሪዲዛይን በማድረግ ፊልድ አፕላይድ የሚለው እጨምርና ቴክስት አረጋለሁ ማለት ነው። ዳታ ታይፕ እዛም ቴክስት ስለሆነ ይሄ ቴክስት መሆን አለበት። ከዛ ሴቭ አረጋለሁ። ከዛ ስትከብቱ ልክ እነዚህ ፊልድ አፕላይድ ላይ እነዚህ ይመጣል ማለት ነው። እዚህ ጋር ደግሞ እንዳንጽፍ ዲፓርትመንት ቴብላችሁን አልጨረሳችሁም። ዲፓርትመንት ቴብላችሁን ማስተካከል አለባችሁ። ራይት ክሊክ ዲዛይን ኦኬ። እዚህ ጋር ዲፓርትመንት አይዲ እና ዲፓርትመንት ኦኬ። ዳታ ታይፕ እዚህ ጋር ቴክስት ማድረጋችሁና ተርሱ ቴክስት፣ ሁለቱም ቴክስት ናቸው። በቃ በቀላሉ በዚህ መልክ መጨረስ እንችላለን። ከዛ ትከፍታላችሁ። ዲፓርትመንት አይሲቲ 01 ብለናል። ከዛስ ቡማ እሺ 01 ብለናል። እሺ ከዛ አክቹአሊ ሁለት እንዲሁ ይበቃል። ኦር ኦኬ አካውንቲንግ ብለናል። ይሄ የአካውንቲንግ ነው። አካውንቲንግ ዲፓርትመንት አለን። እዚህ ጋር ቢዝነስ ማኔጅመንት አለን። እዚህ ጋር አይሲቲ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አለ። 3 ዲፓርትመንት አለን ማለት ነው። ሲቭ ጨረሳችሁ ማለት ነው። ሀሳባችን ምንድነው? እዚህ ዲፓርትመንት ለሚመዘገቡ ተማሪዎች እያንዳንዳቸው ወደ የዲፓርትመንት ወደ መረጡበት እንዲመጡ ነው ማለት ነው። ኦኬ ስለዚህ እዚህ ጋር እናስመርጣቸው። ይህ ተማሪ ተመዘገበ፣ ምን ትመርጣለህ ተባለ፣ አይሲቲ አለ። ስለዚህ ፊልድ አፕላይድ ላይ ዲፓርትመንቱን ሳይሆን የዲፓርትመንት አይዲ ጽፌ ይመዘግባሉ ማለት ነው። ዲፓርትመንት አይዲ ጽፌ ይመዘግባሉ። ሁሉም ተማሪ እነዚህ አይሲቲ መርጦ ሊሆን ይችላል። አይሲቲ 01 ኦኬ አይሲቲ 01 አይሲቲ 01 ፊልድ አፕላይድ ላይ እነዚህ አራቱን ተማሪዎች አይሲቲ መርጦ ሊሆን ይችላል። አለቀ። ስለዚህ ቀጥታ አሁን ምን ማድረግ ትችላላችሁ? ሁለቱንም ቴብል ጨርሳችኋል። ቴብላችሁን መዝጋት አለባችሁ ሪሌሽንሺፕ ለመስራት። ሴቭ ካደረጋችሁ በኋላ ቴብላችሁን መዝጋት። ከዛ በኋላ የት ትሄዳላችሁ? ዳታቤዝ ቱል ጋር ትሄዳላችሁ። ከዛ ሪሌሽንሺፕ ዚን አድ ቴብልስ እነዚህ ሁለቱን አድ በማድረግ እነዚህ ታደርጋላችሁ ማለት ነው። ኦኬ አሁን ሪሌሽንሺፕ ስንሰራ ቀጥታ እዚህ ጋር ዲፓርትመንት አይዲ በማምጣት እዚህ ጋር ፊልድ አፕላይድ ላይ ጽፈን ስለነበረ ሁለቱን እናገናኛለን። ዲፓርትመንት ቴብል ዲፓርትመንት አይዲ እና ስቱደንት ቴብል ላይ ፊልድ አፕላይድ እነዚህ ሁለቱ ካመጣችሁ በኋላ ዋናው ዳታ ቤዝ ዲዛይን ፕሪንሲፕል ላይ ኢንፎርስ ሬፈረንሻል ኢንቴግሪቲ ሩልን ቼክ ማድረግ አለባችሁ። ችግር ካለ ያመጣል ማለት ነው። ክሬት በቀላሉ ሪሌሽንሺፕን ጭምር ሰራችሁ ማለት ነው። ሁለት ቴብል ነው ያላችሁ። አንደኛው ቴብል ዲፓርትመንት፣ ሁለተኛው ስቱደንት፣ 1 2 ሜኒ ሪሌሽንሺፕ ማለት ነው። እሺ ደስ የሚለው እዚህ ጋር ስቱደንት ቴብል ላይ ብትመጡ እነዚህ አራት ተማሪዎች ናቸው። አራቱም አይሲቲ ነው የመረጡት። ዲፓርትመንት ላይ በማምጣት አይሲቲ ቢታዩ አራት ተማሪ ተመዝግቦ ነው የምታገኙት። ቡማ ላይ ብትመጡ ተማሪ የለም። አካውንቲንግ ላይ ብትመጡ ተማሪ የለም። በቀላሉ በዚህ መልክ ልትሰሩ ትችላላችሁ ማለት ነው። ኢንኬዝ ተማሪ እዚህ ጋር አንዱን ወደ አካውንቲንግ ብንቀይረው
ሲሲ 01 ባረገው ሴቭ አደርገዋለሁ። ከዛ ዲፓርትመንት ላይ መጥቼ አካውንቲንግ ላይ አንድ ሰው ተመዝግቧል ካልመጣ ሪፍሬሽ ታደርጋላችሁ። ይኸው በዚሁ መልክ ይመጣል ማለት ነው። ቲዩቶሪያልን ከወደዳችሁ ላይክ፣ ሳብስክራይብ ማድረጋችሁን አትርሱ። ቀጣይ ይቀጥላል። አመሰግናለሁ።